በተለይ ይሄ የቀጥታ ስርጭት የጌም ጨዋታዎች አካባቢ ላይ ይመስለኛል እንግዲህ ሰዎቹ ሐሳብ እኔም እንግዲህ በዚህ 2 እና 3 ዓመት ሊሆነው ተቃርቧል ያየሁት ነገር ገንዘብ ሽልማቶች አሉና እነዛን ሳንቲም ለማግኘት ሲባል አሁን ላይ መረን እየለቀቀ የመጡ ድርጊቶች እያየሁ ነው። ለምሳሌ የሰውነት አካላቶችን ገልጦ ማሳየት፣ አንዳንድ በቃላት መጥፎ ስድቦች ማህበረሰቡ ላይ የሚወገዙ ወይ ደግሞ ተቀባይነት የሌላቸው መጥፎ ስድቦች እንዲሁም ደግሞ በምልክት ወይም በጀስቸር ምልክቶችን በማሳየት ሰዎችን ክብር መንካትና ማዋረድ የሚባሉ አይነት አካሄዶች እያየሁ ነው። ዱቄት ምናምን መቀባት ሲያስደነግጧቸው ሌላ ታሪክ ውስጥ ሊገቡ ስለሚችሉ እንደዚህ አይነት ፕራንኮች ባይሰሩ። ፖለቲካ ነክ የሆኑ ነገሮችን የሚለቁ ቲክቶከሮች አሉ። ሚዲያ ገጽ ከሆነ ወይም ደግሞ በብሮድካስት አገልግሎት ወይም በየጊዜው በሚወጣ ህትመት ውጤት ከሆነ ቅጣቱ እስከ 3 ዓመት በሚደርስ ቀላል እስራትና የወጣ ፕራንክ ምናምን የሚሰሩ ሰዎች አሉ። ማለት ሰዎችን የሚያስደነግጥ ምናምን ሊሆን ይችላል። እንደዚህ አይነት ፕራንኮች ባይሰሩ ብዬ እመክራለሁ። ማለት የሰው ልጅ ህመምተኛ ሊሆን ይችላል ምናምን ኬዝ ሊሆንበት ሲያስደነግጧቸው ሌላ ታሪክ ውስጥ ሊገቡ ስለሚችሉ እንደዚህ አይነት ፕራንኮች ባይሰሩ ብዬ አሪፍ ነው። ማለት ሌሎች ክሬቲቭ የሆኑ ፕራንኮች አሪፍ ናቸው፣ ግን ያው እንደዚህ አይነት ፕራንኮች ደግሞ ባይሰሩ ብዬ እመክራለሁ። ፖለቲካ ነክ የሆኑ ነገሮችን የሚለቁ ቲክቶከሮች አሉ። ይህንን መንግስት ከመንግስት ጋር ህዝብን ከመንግስት ጋር የሚያጋጩ ብሔርን የተነካካ ነገር የሚያጋጩ ጌም ሲጫወቱ ምናምን አንዳንድ ሰዎችን አንደርማይን ምናምን ያደርጋሉ። እሱ ነገር ብዙም ደስ አይልም። አቴንሽን ለመሳብ ምናምን ማይሆኑ ጌሞችንም ይጫወታሉ። ማይሆን ቅጣቶችን ምናምን እርስ በርስ ይቀጣጣሉና ትንሽ እሱ ነገር ወጣ ስለሚል ቢቀር መሳደብ ስፔሻሊ ኤትኒሲቲ ምናምን የያዘ ነገር እና ደግሞ ለላይክ ተብሎ ራቁት መውጣት ሚኒንጉ ምንድነው? ሰው እሱ ነገር ቢቀር ሚጥሚጣ መቀባት፣ በርበሬ ምናምን ዱቄት መቀባት እሱ ቢቀር ባይ ነኝ። በህግ የሚያስቀጣ አይዶን ነው። እሱን ግን የራሳችን እንዴት ነው ሶሻል ሚዲያ ፍሪደም ስለሆነ አይዶን እሱ ያላቀ እሱ ላይ እኔ ብዙ ነገር የለኝም ይመስለኛል። ያ እስካሁን ሲቀጣ ያየሁት የለም። በሚገባ ያስቀጣል። ምናልባት እንግዲህ ሰዎቹ ምናልባት ከሆነ ሊያስቀጣቸው ይችላል። ጥያቄው እንግዲህ ትንሽ ያው ሰብጀክቲቭ ነው የሚሆነው። ምክንያቱም ቲክቶክ ላይ የሚጠቅሙ ነገሮች፣ የማያስቀጡ ነገሮች፣ የሚያስቀጡ ነገሮች ተደባልቀው የሚታዩበት የፕላትፎርም ሂደት ነውና የሚያስቀጡትን ከማያስቀጡት ለመለየት ግዴታ የወንጀል ህጋችንና ሌሎች አዋጅ የምንላቸውን ወይ ደግሞ ከሱ በታች ያሉ መመሪያዎችና ደንቦችን ማየት ይጠበቅብናል። ምክንያቱም በፍትሐብሔር ጉዳይ እንግዲህ ጉዳት መኖር አለበት። ቲክቶክ ላይ ኦር ሌሎች የማህበራዊ ሚዲያዎች ላይ ጉዳት ያደረሰውና ጉዳት የደረሰበት ሰው ካለ ገንዘብን በተመለከተ በፍትሐብሔር የሚጠየቅበት ነገር ይኖራል። ነገር ግን ወደ ወንጀል ጉዳይ ስንመጣ ግን በወንጀል አንድ ሰው ጥፋተኛ የሚባለው 3 ኤሌመንቶች ይባላሉ። ያው ፍሬ ነገሮች ሲሟሉ ነውና እነዛም አንደኛው ድርጊቱ ራሱ መፈጸም አለበት ወይ ደግሞ ድርጊት ፈጻሚው ራሱ ያን ድርጊት መፈጸም አለበት። ሁለተኛ ያን ድርጊት ሲፈጸም አስቦ ወይም በቸልተኝነት መፈጸም አለበት። ይሄ የሜንታል ኤሌመንት የሚባለው ነው። ሶስተኛው ደግሞ ያ ድርጊት የተፈጸመው ድርጊት በወንጀል ህጋችን ወይ ደግሞ ቀደም ብዬ በነገርኩ የህግ ማዕቀፎች ውስጥ ወንጀል ነው ተብሎ መቀመጥ ይኖርበታል ማለት ነው። ስለዚህ የሚያስቀጡት ምን አይነት ድርጊቶች ናቸው፣ ነፃ የሚያስወጡት ምን አይነት ድርጊቶች ናቸው የሚሉ ነገሮች ከሚደረገው ድርጊት አንጻር ነው የምናያቸው ማለት ነው። ብዙ ወጣቶች ልበል ብዙዎቹ እዛ አካባቢ ላይ ያሉ ስለሆኑ ማለት ነው ህጉንም ካለማወቅ በማወቅም ሊሆን ይችላል ከማህበረሰቡ አስተሳሰብ ውጭ የሆኑ ድርጊቶች ሲያደርጉ ይታያሉና እነዚህ አሁን ድርጊቶች በወንጀል ህጋችን በግልጽ የሚያስቀጡ እንደሆኑ መመልከት እንችላለን ማለት ነው። ስለዚህ ለመልካም ጸባይ ተቃራኒ የሆኑ ድርጊቶች በሙሉ በወንጀል ህጋችን ላይ የተካተቱ ናቸው። ዝርዝር መግለጫዎች አሉ። እነዛን የሚያሟላ ሲሆን ያንን ድርጊት ያደረገው ቲክቶከር ወይ ደግሞ ሶሻል ሚዲያ ተጠቃሚ ሰው ሊቀጣ የሚችልበት አግባብ ይኖራል ማለት ነው።